ሰላም እንዴት ናችሁ? ዛሬ ከሳይንስና ከሃይማኖት በላይ የሆነውን የሰው ልጅን እውነት የምናይ ይሆናል። ከሳይንስ መስፈርቶች ጋር አያይዤም አንድ አራት ጥያቄዎች ይኖሩኛል። የሳይንስ ተከታይ ነን የሚሉ ሰዎች ሊመልሷቸው ይገባል ማለት ነው። በዚህ ቪዲዮአችን ላይ 3 ርዕሶች ይኖሩናል። የመጀመሪያው ርዕስ ሳይንስና ሃይማኖት እውነትን የሚመዝኑበትን መስፈርት የምናይበት ርዕስ ነው። ሁለተኛው ርዕስ ደግሞ እነዚህ ሁለት ተቋማት ለሰው ልጆች ሊሰጡ የሚገባቸው ጥቅምና ያበረከቱትን ጥቅም የምናይበት ርዕስ ነው። ሶስተኛውና የመጨረሻው ርዕስ ደግሞ ከሁለቱ ተቋማት ከሳይንስና ከሃይማኖት በላይ የሆነው የሰው ልጅን እውነት የምናይ ይሆናል ማለት ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን ቆዩ። አመሰግናለሁ። ወደ መጀመሪያው ርዕስ ስንመጣ የእውነት መመዘኛቸውን ያው ሳይንስ ያስቀመጠውን የእውነት መመዘኛ ምክንያቱም አብዛኛው ሰው የማያውቀው የሳይንስን የእውነት መመዘኛ ነው እንጂ ሃይማኖቱ የእውነት መመዘኛ ግልጽ ነው ማለት ነው። ስለዚህ ከሳይንስ የእውነት መመዘኛ ጋር አያይዘን ከሃይማኖት ጋር የሚያመሳስለውን እያነሳን ጥያቄዎችን አስቀምጣለሁ ማለት ነው። ሳይንስ እውነትን ከሚመዝንባቸው መስፈርቶች አንደኛው ተጨባጭ ማስረጃ ነው ማለት ነው። ተጨባጭ ማስረጃ ነው የሚሆነው። ሳይንስ በተጨባጭ ማስረጃዎች ላይ የተመሰረተ ነው ይለናል፣ ይሄኛውን መስፈርቱን ሲያስረዳ ማለት ነው። ገለልተኛ አካላት በድግግሞሽ ከተመለከቱት ነገር ወይም ደግሞ በሙከራ ካረጋገጡት ነገር ተነስተው ተጨባጭ ማስረጃን አገኘን ብለው ገለልተኛ አካሎች ያንን ነገር ያጸድቁታል ወይም ደግሞ ያንን ነገር የሳይንስ እውነት ያደርጉታል ማለት ነው። ተጨባጭ ማስረጃ ማለት ድግግሞሽን በመመልከት ወይም ደግሞ አንድ ነገር ደጋግሞ በመሞከር ተመሳሳይ ውጤትን ካስገኘላቸው ያ ተመሳሳይ ውጤት ተጨባጭ ማስረጃ ተብሎ እውነትን ለመመዘን የሚጠቀሙበት የመጀመሪያው መስፈርት ነው ማለት ነው። ከዚህ ጋር ተያይዞ የሚኖረኝ ጥያቄ ምንድነው? እነዚህ ገለልተኛ አካላት ሳይንስ ይሄንን ነገር መዝኑልኝ ለሳይንስ ይበቃሉ ብሎ ገለልተኛ አካላት ጋር ያንን ነገር ይዞ ሲሄድ ያንን ነገር በድግግሞሽ ለመሞከርና ለመመልከት ማቴሪያሎችን ወይም ደግሞ ማሽኖችን ይጠቀማሉ። ጥያቄን በደንብ ግልጽ እንዲያደርግልኝ በእጃችን ላይ ያሉት ስልኮች የራሳቸውን ባህሪ ይዘው አይደለም የተሰሩት። ለሰው ልጅ የሚስማማ ባህሪ እንዲኖራቸው፣ ከሰው ልጅ ባህሪ ጋር እንዲግባቡ፣ የሰው ልጅ ባህሪ እንዲቀበላቸው ተደርገው የተሰሩ ስልኮች ናቸው። እነዚህ ስልኮች ያላቸው ባህሪ ለሰው ልጆች እንዲመቹ ተደርገው ተሰርተው እንጂ የራሳቸው የስልኮቹ ባህሪ ስለሆነ አይደለም። ከዛሬ 10 ዓመት በነበሩት ስልኮች እና አሁን ባሉት ስልኮች መካከል ትልቅ ልዩነት አለ። ተፈላጊነታቸውም በዛው ልክ ልዩነት አለው። ይሄ የሆነበት ምክንያት ምንድነው? የሰው ልጅን ባህሪ አንደርስታንድ አድርገው የሰው ልጅን ፍላጎት ጠብቀው ለሰው ልጅ ባህሪ የሚመቹ ተደርገው ስለተሰሩ ነው። የሰው ልጅ የሚፈልገውን ነገር የሚሰጡ ሆኖ ስለተሰሩ ነው ማለት ነው። ጥያቄ ምንድነው? እነዚህ ገለልተኛ አካላት ሳይንስ አረጋግጥልኝ ብሎ ያመጣላቸውን ነገር በማሽኖች ወይም ደግሞ በማሽኖች በተመረቱ ማቴሪያሎች ስለሆነ የሚጠቀመው ወይም በነዛ ነገሮች ስለሆነ የሚያረጋግጠው ቲዮሪካል የሆኑ አይዲያዎችም አሉ። ከሱ ጋር ተያይዞ አለ ራሱን የቻለ መስፈርት። እሱ ላይ ስንመጣ አነሳለሁ ጥያቄ። ግን አሁን ከዚህኛው ከመጀመሪያው መስፈርት ጋር ተያይዞ ግን እነዚህ ገለልተኛ አካላቶች የሚጠቀሟቸው ማሽኖች ወይም በማሽን የተሰሩ ማቴሪያሎች ገለልተኛ አካሎቹ እንዲያገኙት የተፈለገውን ውጤት የሚሰጡ ብቻ ቢሆኑስ ከእውነቱ ይልቅ ማለት ነው፣ የእውነቱን ውጤት ከመስጠት ይልቅ ገለልተኛ አካሎቹ እንዲያውቁት የተፈለገውን ውጤት የሚሰጡ ቢሆኑስ? መሀል ላይ ትሪክ የማድረግ የማጭበርበር ቴክኒክ ቢኖረውስ? እነዛ ነገሮች ከማቴሪያል እና ከሰው ሰራሽ ነገር ውጪም በሆነ መንገድ እነዛን እውነቶች ማረጋገጥ የሚቻልበት መንገድ አለ ወይ የሚል ጥያቄ ነው የሚኖረኝ ከዚህኛው መስፈርት ጋር ተያይዞ ማለት ነው። ምክንያቱም ሃይማኖቱንም የምናፋጥጠው እንደዛ ስለሆነ ማለት ነው። ሃይማኖቱ ማስረጃ ሲባል የሚያመጣው ማንን ነው?
በሃይማኖት ውስጥ ያሉትን ሰዎች እና የጻፉትን ጽሁፎች ነው። እነዛ ጽሁፎች አንደኛ የራሳቸው የነዛ ሰዎች ለመሆኑ ማረጋገጫው ምንድን ነው? ሁለተኛ እነዛ ሰዎችስ ከየት አመጡት? እነዛ ሰዎች ያሉትስ ነገር እውነት ነው ወይ የሚለውን ማስረጃ ከሃይማኖቱ አፋጠን ልንቀበል እንደምንሞክረው ሁሉ ለዚህኛውም ነገር ተጨባጭ ማስረጃ ነው የተባሉት ነገሮች እነዛ ነገሮች ለማረጋገጥ ገለልተኛ አካሎች የሚጠቀሙት በራሱ በሳይንሱ በተመረቱ ማሽኖችና እነዛ ማሽኖች ባመረቱት ማቴሪያል እስከሆነ ድረስ ገለልተኛ አካሎቹ ትክክለኛውን ወይም እውነተኛውን ውጤት ሳይሆን እነዚህ ገለልተኛ አካሎቹ እንዲያገኙት የተፈለገውን ውጤት ቢሆንስ ያገኙት ምንድን ነው ማረጋገጫችሁ የሚል ጥያቄ ነው የሚኖረኝ። ሁለተኛው መስፈርት ደግሞ ምንድን ነው? የእውነት ተዋረድ የሚል መስፈርት ነው። ሌላው እውነትን ተቀባይነት እንዲኖረው በሳይንስ ዘንድ የሚያደርገው ማለት ነው። የእውነት ተዋረድ ማለት ይሄኛውን መስፈርት ደግሞ ሲያብራራው ምንድን ነው የሚለው ሳይንስ ምንም ነገርን 100% አያረጋግጥም ወይም ደግሞ ሳይንስ ምንም ነገር 100% የተረጋገጠ ነው አይልም ይልና ስለዚህ የመተማመን ተዋረድን ይከተላል ወይም ይጠቀማል የሚል ሐሳብን ያስቀምጣል ማለት ነው። ግምታዊ ሐሳቦችን፣ ትንበያዎችን፣ ጊዜያዊ ማብራሪያዎችን፣ ቲዮሪ ነክ የሆኑ ነገሮችን በመተማመን ተዋረድ ነው የሚመዝነው ወይም ደግሞ በዚህ መስፈርት መዝኖ ነው ተቀባይነት እንዲያገኝና እንዳያገኝ የሚያደርገው ማለት ነው። እንደ ምሳሌነት ጉግል ላይ ያገኘሁት ከዚህኛው መስፈርት ጋር ተያይዞ እንደ ምሳሌነት ጉግል ያስቀመጠው ምንድን ነው? ከዚህኛው መስፈርት ጋር ተያይዞ እንደ ምሳሌነት ጉግል ያስቀመጠው ምንድን ነው? የዝግመተ ለውጥን ነው ማለት ነው። የዝግመተ ለውጥ ቲዮሪ በሳይንሱ ዘንድ ተቀባይነት ያገኘው ቆንጆ የሆነ ማብራሪያ ስላለው ነው ይላል እና ይሄ ቆንጆ ማብራሪያ ገለልተኛ ሰዎቹን ማሳመን ስለቻለ ነው። ይሄ ዝግመተ ለውጥ የሚለው ቲዮሪ በመተማመን ተዋረድ ወይም በሁለተኛው የእውነት ተዋረድ በሚለው መስፈርት ነው ተቀባይነትን ያገኘው ማለት ነው። ቆንጆ ማብራሪያ ስላለው ገለልተኛ ሰዎችን የሚያሳምን ቲዮሪ ሁኖ ስለተገኘ ነው እንጂ በማቴሪያል ደረጃ የተረጋገጠ ማስረጃ ቀርቦ አይደለም ማለት ነው። ከሁለተኛው መስፈርት ጋር ተያይዞ ደግሞ የሚኖረኝ ጥያቄ ምንድን ነው? ከዚሁ ምሳሌ ጋር ላስኪደው ማለት የዝግመተ ለውጥ በሳይንሱ ዘንድ ተቀባይነት ያገኘው ቆንጆ ማብራሪያ ስላለውና ገለልተኛ ሰዎችን ማሳመን ስለቻለ ነው። የመጀመሪያው የሳይንስ ተከታዮች በጣም የሚፎክሩት ነገር ምንድን ነው? ሳይንስ ይታወቃል እንጂ አይታመንም ነው። ግን አንዱ ሳይንስ አንድን ነገር ወይም እውነትን ተቀባይነት እንዲኖረው ከሚያደርግባቸው መስፈርቶቹ አንዱ የመተማመን ተዋረድ ነው ወይም ደግሞ የማሳመን ተዋረድ የሆነን ቲዎሪ ካሳመነኝና ያን ቲዎሪ እንዳምነው ካደረገኝ ያ ቲዎሪ በሳይንስ ዘንድ ተቀባይነት ይኖረዋል ማለት ነው። ስለዚህ ከማመን ጋር ተያይዞ ሃይማኖትን መተቸታችሁ ትክክል ነው ወይ የሚል ጥያቄ ይኖረኛል ማለት ነው። ሁለተኛው ደግሞ የሃይማኖቱን ቲዎሪ ልክ እንደዚህ እንደ ዝግመተ ለውጡ ቲዎሪ ለገለልተኛ ሰዎች በደንብ በጥልቀት ታይቶ ተመርምሮ ፕሬዘንት ያደረገ ቆንጆ ማብራሪያ ማቅረብ የቻለ ሰው ስላልተገኘ ነው እንጂ በዚህ የሳይንስ መስፈርት መሰረት የሃይማኖቱን ቲዎሪ ቆንጆ ማብራሪያ ተሰርቶለት ለገለልተኛ ሰዎች ቢቀርብ በሳይንስ መስፈርት ተቀባይነት ሊኖረው ይችል ነበር ወይ የሚል ጥያቄ ይሆናል ማለት ነው። ወደ ሶስተኛው የሳይንስ መመዘኛ መስፈርት ስናልፍ ይሄ ሶስተኛው መስፈርት ደግሞ ጊዜያዊ ማረጋገጫ ነው። በዚህኛው መስፈርት ስር ደግሞ ምን ይላል? ሳይንስ ምንም ነገር ሳይንስ ፍጹም እውነት የሚለው ነገር የለውም የሚል ማብራሪያን ያስቀምጣል። ከዚህ ሳይንስ ፍጹም እውነት ነው ወይም ቋሚ የሚለው እውነት የለውም ማለት ነው። የሳይንስ እውነት ቋሚ አይደለም፣ ጊዜያዊ ነው።
ማለት ነው። በሳይንስ ዘንድ ተቀባይነት ያገኙ እውነቶች እድሜ የሚኖራቸው እነሱን ሊሽር የሚችል ቲዎሪ ወይም ደግሞ ማቴሪያል ወይም ደግሞ የተሻለ ነገር እስኪመጣ ድረስ ነው ማለት ነው። ልክ በሳይንስ ዘንድ ተቀባይነት ያላቸውን እውነቶች ሊሽር የሚችል ሌላ ቲዎሪ እና ሌላ ማቴሪያል ከመጣ ያኛው ማቴሪያል በሳይንስ ዘንድ ወይም ያኛው ነገር በሳይንስ ዘንድ የነበረውን ተቀባይነት ያጣል ማለት ነው። ጊዜያዊ ማረጋገጫዎችን አሁናዊ ማረጋገጫዎችን ማቅረብ ከተቻለ በሳይንስ ዘንድ ተቀባይነት ያለውን ነገር ማስጣልና ይሄኛውን አሁናዊ ያለውን ማረጋገጫ በማቅረብ ደግሞ አንድን ነገር የሳይንስ አካል ማድረግ ይቻላል ማለት ነው በዚህኛው መስፈርት መሰረት። ከዚህ ጋር ተያይዞ ያለኝ ጥያቄ ደግሞ ምንድነው ቋሚ እውነት ከሌለው ሳይንሱ ቋሚ እውነት ከሌለው ሰዎች ደግሞ የህይወት ፍልስፍናቸውን የህይወት ትርጉማቸውን የሚገነቡት እውነት ነው ብለው ከተቀበሉት እውነት ነው ብለው ካመኑት እውነት ነው ብለው ካወቁት ነገር ስለሆነ ሳይንስ ቋሚ እውነት ከሌለው አሁን እውነት ነው ብሎ ለሰዎች የተናገረውን ነገር እሱን የሚሽር ሌላ ቲዎሪ ወይም ሌላ ማቴሪያል ሲመጣ አይ ነው ያ እውነት አይደለም እውነቱ ይሄኛው ነው ብሎ እውነትን አፕዴት በሚያደርግበት ሰዓት እውነትን በሚተካበት ሰዓት ሰዎች የህይወት ትርጉማቸውን የህይወት ፍልስፍናቸውን ተስፋቸውን የገነቡበት እውነት እዛ ላይ ከሆነ አያፈርስባቸውም ወይ? የህይወት ትርጉማቸውን አያፈርስባቸውም ወይ? የህይወት ፍልስፍናቸውን አያፈርስባቸውም ወይ? ተስፋቸውን አያሳጣቸውም ወይ? ፕላስ ደግሞ ከሃይማኖቱ ይልቅ ሳይንስ ራሱ ጥርጣሬ ውስጥ አይከተውም ወይ? ቋሚ እውነት አለመኖሩ ማለት ነው። ይህኛው ነው ጥያቄ። አራተኛውና የመጨረሻው መስፈርቱ ደግሞ የእኩዮች ግምገማና ስምምነት ሚና የሚል ይሆናል። ይህኛው ደግሞ በጣም ያስገርመኝና ሳይንስ ላይ ይኖራል ብዬ ያላሰብኩት መስፈርት ነው። ይህኛው መስፈርት ደግሞ አሁን ለምሳሌ አንድ ጥናት ስናጠና ይህ የምናጠናበት ጉዳይ ላይ ማስረጃዎችን ለማግኘት ነው አይደለ? በዚህ በአራተኛው መስፈርት መሰረት የእኩዮች ግምገማና የስምምነት ሚና በሚለው መሰረት ስንሄድ ግን እነዚህ በጥናቱ የተገኙ ማረጋገጫዎች ወይም ማስረጃዎች ነገርየው በሳይንስ ዘንድ ተቀባይነት እንዲኖረው ለማድረግ ያን ያክል እንደ ማስረጃ ሆኖ አይቀርብም። ይልቁኑ የሳይንሳዊ ማህበረሰብ በሚከተሉት መንገድ አልፎ ስምምነት ላይ ከደረሰ ብቻ ነው ይሄ ጥናት ተቀባይነት የሚኖረው። ሳይንስ ከሃይማኖት በምንድን ነው የሚለየው የሚል የመጨረሻ ጥያቄ ይኖረኛል ማለት ነው። ምክንያቱም ሃይማኖት ውስጥ ገብተህ የሆነ አይዲያ ስታነሳ ያ ሀሳብ የሃይማኖቱን ሕግና ስርዓት የተከተለ ከሆነ ብቻ ነው ተቀባይነት ሊኖረው የሚችለው። ከዛ ውጪ ከሆነ ተቀባይነት አይኖረውም። ሀሳብ ብቻ አይደለም፣ አንተም ራስህ ተቀባይነት አይኖርህም። ሳይንስም ውስጥ ተመሳሳይ አካሄድ ካለ የሳይንሱ ማህበረሰብ የሚከተሉትን መንገድ አልፎ ስምምነት በሳይንሱ ማህበረሰብ ውስጥ ባሉት ሰዎች መካከል በእነሱ ስምምነት ተቀባይነትን ካላገኘ ነገርየው ጥናቱ እውነት ቢሆንም ያን ያክል ተቀባይነት አይኖረውም ማለት ነው። ይሄኛው ያስኬዳል ወይ ማለት ሃይማኖትን ለመተቸትስ ሞራል እንዴት ይኖራቸዋል ነው? ከሃይማኖት በምንድን ነው የሚለየው? እንደዚህ አይነት መስፈርት ሳይንስ ካለው ማለት ነው። እነዚህን ነገሮች ያገኘሁት ከጉግል ነው። ጉግል እውነትን የሚመዝንባቸው መስፈርቶች ምንድን ናቸው ብላችሁ ብትጠይቁት እነዚህን ነገሮች ነው የሚዘረዝርላችሁ። ከየትም አምጥቼው አይደለም፣ ከራሱ ከሳይንስ ውጤት ከሆነው ከጉግል ላይ ነው ያገኘሁት ይህንን ማብራሪያ ማለት ነው። በዚህ መሰረት ጥያቄዎቹንና የሳይንስ የእውነት መመዘኛ መስፈርቶቹን ካየን ወደ ሁለተኛው ርዕስ ስናልፍ ሁለተኛው ርዕስ የሚሆነው ደግሞ እነዚህ ሁለት ተቋማት ሃይማኖትና ሳይንስ ለሰው ልጅ መስጠት ያለባቸው ጥቅምና የሰጡት ጥቅም ምንድን ነው? ወይም ደግሞ ከነዚህ ጥቅሞች አንጻር ማን የተሻለውን ጥቅም ለሰው ልጅ ሰጥቷል የሚለውን ሀሳብ የምናይ ይሆናል ማለት ነው። ጥቅም ጋር ስንመጣ የሰው ልጅ መንፈሳዊ ጥቅምን ይፈልጋል።
ማቴሪያሊስቲክ የሆኑ ቁሳዊ ጥቅሞችንም ይፈልጋል። እነዚህን ሁለት ጥቅሞቹን ደግሞ ሃይማኖትና ሳይንስ እንደ ኃላፊነት አድርገው ወስደዋቸዋል ማለት ነው። ሳይንስ ተፈጥሯዊ በሆኑና ሰው ሰራሽ በሆኑ ቁሳዊ አካላት ላይ ትኩረት ያደርጋል። ተፈጥሯዊ የሆኑ ቁስ አካላት ላይ እና ሰው ሰራሽ የሆኑ ቁስ አካላት ላይ ሳይንስ ትኩረት አድርጎ ይሰራል። ሃይማኖት ደግሞ የማይታዩ አካላት ላይ ዲባ አካላት ላይ ወይም ደግሞ መንፈሳዊ ነገሮች ላይ ትኩረት አድርገው ይሰራል ማለት ነው። የሁለቱ አስቀያሚነት የሚጀምረው እዚህ ጋር ነው። ምክንያቱም የሰው ልጅ ሁለት ጥቅሞችን ይፈልጋል። እነዚህ ሁለት ተቋማት ደግሞ የሚፈልጋቸውን ሁለት ጥቅሞች አንዳንድ ለየብቻ ይዘዋል። የሰው ልጅ ከነዚህ ሁለት ነገሮች ትክክለኛ ጥቅም ለማግኘት ሁለቱም ኃላፊነታቸውን የሚወጡ መሆን መቻል አለባቸው። ለሰው ልጅ ማቴሪያሉን የያዘው ሳይንስም ኃላፊነቱን ተወጥቶ የሚፈልገውን አይነት ማቴሪያል ለሰው ልጅ ማቅረብ ይኖርበታል። ሃይማኖቱም ሰው የሚፈልገውን መንፈሳዊ ጥቅም ሃይማኖቱም ለሰው ልጅ ሊሰጥ ይገባል ማለት ነው። ማንኛቸው ኃላፊነታቸውን በሚገባ ተወጥተዋል የሚለውን ጥያቄ ለማየት እንሞክር። ከማቴሪያል ጋር ተያይዞ ሳይንስ ከማቴሪያል ጋር ተያይዞ ያሉ ነገሮች ላይ ትኩረት ሰጥቶ ያጠናል። ስለዚህ ሳይንስ ከማቴሪያል ጋር ተያይዞ ሰዎች ከማቴሪያል ማግኘት የሚፈልጉትን ጥቅም በመስጠት ኃላፊነቱን ተወጥቷል ወይ ለሚለው ጥያቄ ምንም ጥርጥር የለውም፣ ጥያቄ የሌለው ነገር ነው። ምክንያቱም ማቴሪያል የሆኑ ነገሮች ላይ በጣም ዲፕ ወርዶ በጥልቀት መርምሮ አይቶ ለሰው ልጅ የሚያስፈልጉ ነገሮችን ከጤና ጋር በተገናኘ ኑሮን ከማቅለል ጋር በተገናኘ በጣም ብዙ ማቴሪያሎችን ክሬት ማድረግ ችሏል። ተፈጥሯዊ የሆኑ ቁሶችን በማጥናት እነዛ ነገሮች በመጠቀም የሰውን ልጅ ጤና ሲጠብቅ የሰውን ልጅ ሕይወት ቀላል ሲያደርግ ተመልክተናል። ሳይንስ ከቁሳዊ ነገር ጋር ተያይዞ ለሰው ልጅ ሊሰጥ የሚገባውን ፍሬ በሚገባም ሰጥቷል፣ ኃላፊነቱንም ተወጥቷል ማለት ይቻላል። ሃይማኖት ጋር ስንመጣ ከሃይማኖት ልናገኝ የሚገባን መንፈሳዊ ጥቅሞች ወይም ደግሞ መንፈሳዊ ፍሬዎች አሉ። እነዚህ መንፈሳዊ ፍሬዎች በገላትያ መጽሐፍ ምዕራፍ 5 ቁጥር 22 ላይ እነዚህ የመንፈስ ፍሬዎች በገላትያ መጽሐፍ ምዕራፍ 5 ቁጥር 22 ላይ እንደዚህ ተቀምጧል። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው ይላል። እነዚህ የመንፈስ ፍሬዎችን ከሃይማኖት ልናገኝ ይገባል። ነገር ግን ሃይማኖት ምን ያክሉን ኃላፊነቱን ተወጥቷል እነዚህን ፍሬዎች ለሰው ልጆች በመስጠት ረገድ ማለት ነው። ይሄ ሃይማኖትን ትልቅ ጥያቄ ውስጥ ሊከተው የሚችል ነገር ነው። ምክንያቱም በፍሬ ደረጃ ሃይማኖት በጣም ይታማል። ምክንያቱም ሃይማኖት መንፈሳዊ ሲባል በራሱ ሰው የሚባለው ነገር መንፈሳዊነቱን የሚመጥን ወይም ትክክለኛውን የሰውን መንፈሳዊነት ትርጉም የያዘ ሳይሆን የራሱን ለመንፈሳዊነት የራሱን ትርጉም ሰጥቷል። ከዛ ጋር በተገናኘ ለሰው ልጅ በሚገባ የመንፈስ ፍሬዎችን ሰጥቷል ለማለት ትንሽ እንቸገራለን። ይልቁን እርስ በርስ በመከፋፈል የሰው ልጅን እነዚህን ነገሮች ደስታን፣ ፍቅርን፣ ሰላምን እንዳይኖር የበለጠ አድርጓል እንጂ ኃላፊነቱን በመወጣት ደረጃ ሃይማኖት ትልቅ ጥያቄ ውስጥ ይገባል ማለት ነው። የመንፈስ ፍሬዎችን በመስጠት ደረጃ ሁለቱም በሚገባ ኃላፊነታቸውን ቢወጡ ልክ ሳይንስ ማቴሪያሉ ላይ በጣም ዲፕ ወርዶ እንደሰራው ሃይማኖትም እነዚህ የመንፈስ ፍሬዎች ላይ ሰላም፣ ፍቅር፣ ደስታ፣ ቸርነት፣ በጎነት፣ የዋህነት፣ ራስን መግዛት የሚባሉት ነገሮች ላይ ዲፕ ወርዶ ሃይማኖትን ቢሰራ ኑሮ በምናባችን የምንናፍቃት ገነት አታስፈልገንም ነበረ። ምድር በራሷ ገነት ትሆንልን ነበረ። አሁን ላይ ያሉት ሁከቶች፣ አለመግባባቶች፣ አለመተማመኖች ምናምን የሚፈጠሩት ከሳይንስ ጫና ሳይሆን ሃይማኖት ኃላፊነቱን ባለመወጣቱ ነው ማለት ነው። ዜሮ ነው እያልኩኝ አይደለም። ጠቅሞናል፣ የጠቀመን ነገሮች አሉ። ነገር ግን በአግባቡ እነዚህን ነገሮች በማምጣት ኃላፊነቱን ተወጥቷል ለማለት ግን በጣም የሚቸግር ነው የሚሆነው። እንደውም
አንዳንዴ ሳይንስ ሁላ በሃይማኖት ስራ ገብቶ የሃይማኖትን ሸክም ለመሸከም ሲሞክር እናያለን። ለምሳሌ ሰላምን ማምጣት የመንፈስ ፍሬ ሆኖ ሳለ ከሃይማኖት ልናገኘው የሚገባን የመንፈስ ጥቅም ሆኖ ሳለ ነገር ግን ይህንን ሸክሙን ሃይማኖት መወጣት ሲያቅተው ሳይንስ ጣልቃ ገብቶ የጦር መሳሪያዎችን በማምረት በጦር መሳሪያዎች በጦርነት ሰላምን ለማምጣት ሲሞክር እናያለን። ከስነ ልቦና ሕክምና ጋር በተገናኘ ለምሳሌ አሁን የአእምሮ ሕክምና በሁለት ይከፈላል አይደል? እንትን አለ የሳይካትሪ ሕክምና አለ፣ የሳይኮሎጂ ሕክምና አለ። ይህ የስነ አእምሮና የስነ ልቦና ሕክምና ማለት ነው። ይህ ሳይካትሪ የሚባለው ወይም የስነ አእምሮ የሚባለው ሕክምና ይሄ ፊዚካል የሆነው ቦዲያችን አለ አይደለ? ላይክ አሁን ጭንቅላታችንን ስንከፍተው የሚታየው አይምሯችን ከሱ ጋር በተገናኘ የሚሰጥ ህክምና ነው የስነ አእምሮ ህክምና። ይሄ ከሳይንስ ጋር የሚያያዝና ከሳይንሱ የሚጠበቅ ነው። የስነ ልቦና ህክምና ግን ከሃይማኖቱ የሚጠበቅና ሃይማኖቱ ሊሰጠን ይገባ የነበረ ህክምና ነበረ። ነገር ግን የስነ ልቦናን ህክምና እንኳን ያቀረበልን ሳይንሱ ነው ማለት ነው። የስነ ልቦና ህክምና ማለት ከተስፋ መቁረጥ ከህይወት ትርጉም ጋር የስነ ልቦና ቀውሶች ማለት ነው። የሳይኮሎጂ ህክምናዎችን ሳይንስ ነው የሰጠን ማለት ነው። አንዳንዴ ሃይማኖቱ እርስ በርስ በመባላት እርስ በርስ ባለመግባባቱ ምክንያት የሰውን የመንፈስ ጥቅም ችላ በማለቱ ምክንያት ሳይንስ ጣልቃ እየገባ የሃይማኖቱን ሸክምም ለመሸከም ሲሞክር የምናይባቸው ሁኔታዎች አሉ ማለት ነው። ሶስተኛው ርዕሳችን የሚሆነው ከሃይማኖትና ከሳይንስ በላይ የሆነው የሰው እውነት የሚለው ርዕስ ይሆናል ማለት ነው። ቅድም እንደነገርኳችሁ ሰው መንፈሳዊ ጥቅም ይፈልጋል፣ ቁሳዊ ጥቅም ይፈልጋል። ይሄ መንፈሳዊ ጥቅምና ቁሳዊ ጥቅም መፈለጉ የመነጨው ሁለት አይነት አካል ስላለው ነው። በመጽሐፍ ቅዱስ የምናውቀው ጳውሎስ ፍጥረታዊ አካል አለ፣ መንፈሳዊ አካል ደግሞ አለ የሚል ሀሳብን ያነሳል። በዚህ ሀሳብን ይስማማለሁ። ሰው ይሄ የሚታየው የሚዳሰሰው ቁስ አካል የሆነው የሚታየው የሚዳሰሰው ሰው ብቻ አይደለም፣ መንፈሳዊ አካልም አለው ብዬ እቀበላለሁ። ይህንን እንድቀበል ያደረጉ ነገሮች ደግሞ ምንድን ናቸው? ለምሳሌ ህሊናን ልንዳስሰው አንችልም። አይምሮዬን ከፍቼ ጭንቅላቴን ከፍቼ ልክ አይምሮዬን ከፍቼ ህሊናን ልታሳየኝ አትችልም። ይሄ የማፈቅርበት ሰው ተቸግሮ ሳይማዝንበት ሰው ሲጎዳኝ የምሰበርበት ምናምን ይሄኛውን ልቤን ደም የሚረጨውን ልቤን አወጥተህ ልታሳየኝ አትችልም። የማፈቅረው ደም በሚረጨው ልቤ አይደለም፣ ማዝነው ደም በሚረጨው ልቤ አይደለም ምናምን። ይሄንን ለማረጋገጥ በጣም ቀላል ነው አይደል? ለምሳሌ በጣም አዛኝ የሆነ ሰው በጣም የሚያፈቅራት ፍቅረኛ ያለችው ሰውዬ በሆነ በጣም ጨካኝ አረመኔ ከሆነ ሰውዬ ልብ ተወስዶ ለዚህኛው ሰውዬ ቢሰጠው ያኛው ሰውዬ ስቲል ያችን ሴት ከማፈቀር አይቆምም። ይሄ አዛኝነቱ ምናምን አይቀንስም። ስለዚህ ይሄ ከደም ከሚረጨው ልብ ጋር አይገናኝም ማለት ነው። ይሄኛው ልብ የምናፈቅርበት፣ ለሰው የምናዝንበት፣ ፍቅርን፣ ደስታን ኢንጆይ የምናደርግበት ልባችን የስፒሪቹዋል ፐርሰናችን አንዱ አካል ነው ማለት ነው። ህሊናችንም አንዱ የመንፈሳዊ አካላችን የአይምሮ ክፍል ነው። ከዛ በተጨማሪ ኢጎ፣ ሰብኮንሽስ፣ ኮንሽስ፣ አንኮንሽስ የምንላቸው ነገሮችም አንዱ የመንፈሳዊ አካላችን ቦዲዎች ናቸው ማለት ነው። ስለዚህ እነዚህ ልንዳሰሳቸው የማንችላቸው ልናያቸው የማንችላቸው ነገር ግን የሰው ክፍል የሆኑ የሰው አካል የሆኑ ነገሮች፣ ስሜትን የመሳሰሉ ነገሮች፣ ስሜት፣ ሀሳብ። አሁን ለምሳሌ ስሜትንም ሀሳብን ልንዳስሳቸው አንችልም። እነዚህ ነገሮች መንፈሳዊ አካል ይሰራሉ፣ መንፈሳዊ አካል ይሆናሉ። ቢኮዝ እንዳልኳቸው ነው። አሁን ኮንሽስ፣ አንኮንሽስ፣ ኢጎ ምናምን የምንላቸው ነገሮች የአእምሯችን ክፍሎች ናቸው፣ ግን ልንዳስሳቸው አንችልም። የመንፈሳዊ አካላችን የአእምሮ ክፍሎች ናቸው ማለት ነው። ልብ እንዳልነው ይሄ ማስተዋልን፣ መመርመርን መጽሐፍ ቅዱሱ ኩላሊት ይለዋል። በእኛ ደግሞ ላይ ከህሊና ጋር እናያይዘዋለን አይደል? አንዳንዴ ልብ ግዛም ይባላል፣ ከልብ ጋርም ይያያዛል። ከህሊና ጋር ማስተዋልን፣ ከህሊና ጋር ማገናዘብን፣ ከህሊና ጋርም እናያይዘዋል። እነዚህ ነገሮች የመንፈሳዊ አካላችን ፓርቶች ናቸው ማለት ነው። ስለዚህ ሰው ቁሳዊ ብቻ አይደለም፣ ይሄ የሚታየው ፍጥረታዊ ብቻ አይደለም ማለት ነው። መንፈሳዊም
ነው፣ መንፈሳዊ ቦዲም አለው። ስለዚህ አሁን ችግሩ ምንድን ነው? ሳይንስ ቁሳዊውን አካል ይዞ ቁሳዊው ላይ ብቻ ፎከስ ሲያደርግ፣ ሃይማኖቱ መንፈሳዊውን ብቻ ይዞ መንፈሳዊ ላይ ፎከስ ሲያደርግ፣ ይሄ የሰው እውነት ላይ ሰው መንፈሳዊም ነው ፍጥረታዊም ነው፣ ሰው መንፈሳዊ አካልም አለው ፍጥረታዊ አካልም አለው የሚለው የሰው እውነት ላይ ትልቅ ተጽዕኖ ያደርጋል ማለት ነው። ለምሳሌ ሰው የሳይንስ ተከታይ ሲሆን ሞር ሳይንስ ነው ትክክል ብሎ ወደ ሳይንስ ሲያጋድል በቃ ሙሉ ነገሩ ማቴሪያሊስቲክ ይሆንና ስፒሪቹዋል ፐርሰኑን ይገድለዋል ወይም ስፒሪቹዋል ፐርሰኑን ቀውስ ላይ ይጥለዋል ማለት ነው። በቃ በዙሪያ ያሉት ነገሮች ማቴሪያሊስቲክ ነው የሚሆኑት። ቅድም እንዳልኳችሁ ደግሞ ሳይንስ ቋሚ እውነት የለውም። ቋሚ እውነት ከሌለው የሚያቀርብልን ማቴሪያሎችም ቋሚ አይደሉም። ቋሚ ብቻ አይደሉም ሳይሆን የሚሰጡን ደስታ፣ የሚሰጡን ምቾት፣ ፍላጎቶቻችንን ያረኩልን የሚመስለን ራሱ ለጊዜው ነው ማለት ነው። ወይም ጊዜያዊ ደስታን፣ ጊዜያዊ ምቾትን፣ ጊዜያዊ እርካታን ነው የሚሰጠን ማለት ነው። ይሄ ደግሞ ወደ መሰላቸት፣ ወደ ድብርት፣ ወደ መሳሰሉት ነገሮች ይከተናል ማለት ነው። ድብርት፣ መሰላቸት፣ ተስፋ መቁረጥ ምናምን የመሳሰሉት ነገሮች የመንፈሳዊ አካላችን ቀውስ ውስጥ የመውደቁ ምልክቶች ወይም ማሳያዎች ናቸው ማለት ነው። ሌላው የህይወት ትርጉማችን የሚሆነው ማቴሪያል ላይ ይሆናል ማለት ነው። በቃ ህይወታችንን ትርጉም የምናደርገው ማቴሪያል ላይ። ለምሳሌ በቃ አንድ ሰው የህይወት ትርጉሙ አድርጎ የሚንቀሳቀሰው መኪና መግዛት፣ ቤት መስራት ላይ ብቻ አድርጎ ፎከስ አድርጎ ስሜቱን፣ ፍላጎቱን፣ ውስጣዊ ማንነቱን ማለት ነው ለውስጣዊ ፍላጎቱ፣ ለውስጣዊ ጥያቄዎቹ፣ ለውስጣዊ ስሜቶቹ ኬርለስ ሆኖ ቸልተኛ ሆኖ ቁሳዊ ነገሮችን ለማግኘት እዛ ላይ በቃ የህይወት ትርጉሙን፣ ትግሉን እዛ ላይ አድርጎ ይለፋል፣ ይጥራል፣ ይታገላል ማለት ነው። ልክ እዛ ያን ነገር ሲይዘው ልክ የዛ ነገር ፋሽኑ ያልፍና ከዛ የተሻለ ደግሞ ሌላ ጥቅም ያለው ነገር ይመጣል። ከዛ ደግሞ ያንን ወደ ማሳደድ ሊሄድ ይችላል። ኦር ደግሞ እንዳልኳችሁ ቋሚ እውነት ስለሌለው ቋሚ ደስታና ቋሚ ምቾት ሊሰጠን ስለማይችል ሳይንሱ እነዛን ነገሮች ካገኘናቸው በኋላ እነዚህ ማቴሪያሎቹን ነገር ካገኘን በኋላ ቋሚ ደስታ ይሄ የለፋንበትን ያክል የህይወት ትርጉማችን አድርገን የለፋንለትን ያክል እርካታን አልሰጠን ሲል፣ ደስታን አልሰጠን ሲል የህይወት ትርጉም ቀውስ ውስጥ እንገባለን ማለት ነው። የስነ ልቦና ቀውስ ውስጥ እንወድቃለን ማለት ነው። መንፈሳዊ አካላችን እንዲታመም ይሆናል ማለት ነው። ወደ ሃይማኖቱ ብቻም ስናጋድል ደግሞ ቁሳዊ ፐርሰናችንን እና ቁሳዊ ዓለማችንን እንበድላለን። እሱ ብቻ ሳይሆን ልጆቻችንን የምናፈራውም ትውልድ ተበዳይ ነው የሚሆነው። ምክንያቱም ሃይማኖቱ ቁሳዊውን ዓለም የመናቅ ችግር አለበት፣ ይንቀዋል። ይሄ ከሚታየው ይልቅ ለማይታየው ለምናብ ዓለም ሰዎች እንዲገዙ የሚያስተምር የሚሰብክ ነው እና እንደውም ሞር መንፈሳዊ ዓለም የሚለውን ይሄኛውን የምናቡን ዓለም ነው ሃይማኖቱ። የሰው መንፈሳዊ አካል ከሚባሉት ነገሮች ጋር ራሱ የመጋጨት ነገር ይኖራል። ምክንያቱም ይሄ የሃይማኖቱ መንፈሳዊነት በራሱ የሰውን መንፈሳዊነትን አካል የሚጋጭ ወይም የሚጣረስ ሆኖ ይገኛል። ስሜቶችን፣ ፍላጎቶችን ከማፈን ደረጃ በስርዓትና በህግ በኦርደር ለመምራት ከመሞከር ህጎቹንና ስርዓቶቹን ደግሞ መመርመር አለመቻሉ፣ እነዛ ነገሮች መመርመር ከፈጣሪ ጋር የሚያጣላ ተደርገው መቀመጣቸው የመሳሰሉት ነገሮች የሰው ልጅ ፍላጎት፣ ስሜት፣ ሀሳብን ምናምን የሚገድቡ ነገሮች ስለሆኑ እነዚህም ነገሮች ከሰው መንፈሳዊ አካሉ ጋር እንዲጋጭ ያደርጉታል። ከመንፈሳዊ አካሉም ጋር ብቻ ሳይሆን ፍጥረታዊ አካሉንም እንዲጎዳ ያደርገዋል። ልክ ይሄ ማቴሪያሊስቲክ ወርልዱን እንዲንቅ ሲያደርጉት መስራት ያለበትን ነገር መስራት ባለበት ጊዜ ስለማይሰራ፣ ማድረግ ባለበት ልክ ስለማያደርግ፣ ወደፊት ቤተሰብ ሲመሰርት፣ ልጆች ሲኖሩት የዛን ሰዓት ለልጆቹና ለቤተሰቦቹ በሚሯሯጥበት ሰዓት ነገሮች ይበላሹበታል፣ ሰፈሪንግ ውስጥ ይገባል። ምናለ ያኔ ልጅነቴ ወጣትነቴ ወደ ማለት ወደ ጸጸት እንዲመለስ ያደርጉታል ማለት ነው። እነዚህም የስነ ልቦና ቀውስ ይፈጥራሉ ማለት ነው። ስለዚህ እነዚህ ሁለት ተቋማት የራሳቸውን አጽናፍ ይዘው አንዱ ላይ ብቻ ፎከስ ማድረጋቸው የሰውን እውነት ነጥቀውታል፣ የሰውን እውነት አሳጥተውታል ማለት ነው። ስለዚህ የሰው ልጅ ከሳይንስና ከሃይማኖት በላይ የሆነው የሰው እውነት ማለት
መንፈሳዊ አካሉንና ፍጥረታዊ አካሉን አናቦ አስማምቶ ማስኪድ መቻል ነው የሰው ከሳይንስም ከሃይማኖትም በላይ የሆነ እውነት ማለት ነው። ሃይማኖት ውስጥ እውነት የለም ማለት አይደለም፣ ሳይንስ ውስጥ እውነት የለም ማለት አይደለም። ነገር ግን እነዚህ እውነቶች ለሰው ልጅ እውነት ብቁ አይደሉም። የሰው ልጅ እውነት የሁለቱ ውህድ ነው። የሁለቱ ውህድ ብቻ ሳይሆን ሳይንሱ እውነት ብሎ ለእውነት የሰጠው ትርጉምና ሃይማኖቱ እውነት ብሎ ለእውነት የሰጠው ትርጉም በራሱ ከሰው ልጅ እውነት ጋር የሚስማሙ አይደሉም፣ ወይም የሚሄዱ አይደሉም። ሰው ቋሚ የሆነ ፍጹም የሆነ እውነት ይፈልጋል። ሰው መገደብን መወሰንን ደግሞ አይፈልግም። ስለዚህ እነዚህ ደግሞ በሃይማኖቱ በኩል ገደብን፣ ሕግን፣ ስርዓትን የሚያበዛ ነው። በሳይንሱ በኩል ደግሞ ቋሚ እውነትን ሊሰጥ የሚችል አይደለም። ሰው ሲግመንድ ፍሮይድ ምን የሚል ሀሳብ አለው? እንደውም ጤናማ ስነ ልቦና ያለው ሰው ውስጣዊ ፍላጎቱንና ውጫዊ ግዴታዎቹን አመዛዝኖ ተቀባይነት ያለው እርካታን መፍጠር የሚችል ወይም መገንባት የሚችል ኢጎ ያለው ሰው ነው የሚል ሀሳብን ያመጣል። ይሄ ነው በቃ የሰው ትክክለኛው እውነት፣ ከሃይማኖቱም ከሳይንሱም በላይ የሆነው እውነት ይሄ ነው። ይሄ አንዱ የስነ ልቦና ሕክምና ነው አይደል? ስለ ስነ ልቦና ነው። ስነ ልቦና ደግሞ ከመንፈሳዊ አካላችን ጋር የሚገናኝ እና ይሄ መንፈሳዊ አካላችን ላይ ያሉት ነገሮች ይሄ ፊዚካላችን ላይ ፍጥረታዊ አካላችን ላይ ተጽዕኖ ስለሚያደርግ ማለት ነው። ለምሳሌ ስሜቶች፣ ሀሳቦች፣ ፍላጎቶች ምና የመሳሰሉት ነገሮች መነሻቸው መንፈሳዊ አካላችን ነው። ከመንፈሳዊ አካላችን ነው የሚነሱት። ስሜት እንዳሰጨብጣ ልታሳየኝ አትችልም። ሀሳብ እንዳሰጨብጣ ልታሳየኝ አትችልም። ጤናማ ስነ ልቦና ሲኖርህ ወይም ደግሞ ከሃይማኖቱም ከሳይንሱም በላይ የሆነውን የሰውን እውነት ተረድተክ መንፈሳዊ አካልህንና ፍጥረታዊ አካልህን አናበክ ሁለቱንም ሰምተክ የመንፈሳዊ አካልህን ፍላጎትና የፍጥረታዊ አካልህ ግዴታዎችህን አናበህ አግባብተህ ማራመድ ስትችል የዛኔ ዊዝደም ይኖርሃል፣ ጥበብ ይኖርሃል ማለት ነው። እኔ በምን አምናለሁኝ መሰላችሁ? ይሄ ከእግዚአብሔር በላይ ጥበብ ለዓለም ቅርብ ነች፣ ወይም ከእግዚአብሔር በላይ እዚህ ምድር ላይ ጥበብ ተገልጣለች። ቢኮዝ እግዚአብሔርን መጽሐፍ ቅዱስ ውስጥና ሃይማኖት ውስጥ ብቻ ነው እያየን ያለ ነው። ተፈጥሮ ላይ ልናገኘው አልቻልንም። ሃይማኖቱ የሚለንን እግዚአብሔር ነው። ፈጣሪን አላልኩም። ፈጣሪ አለ፣ ግን ፈጣሪን ራሱ ሃይማኖቱ ሊገድበው ሊወስነው እንደዚህ ነው እንደዛ ነው ሊለው ስለሚፈልግ ማለት ነው። ከዚህ ከሃይማኖቱ እግዚአብሔር በላይ ከሳይንሱ እውነት በላይ ጥበብ ለሰው ልጆች በጣም ቅርብ ነች፣ ለዚች ምድር በጣም ቅርብ ነች። ሰው ከሳይንሱም ከሃይማኖቱም በላይ የሆነውን እውነት መረዳትና መያዝ ሲችል ጥበብ ይኖረዋል። ነገሮችን በጥበብ ማድረግ ይችላል። መንፈሳዊ አካሉ ውስጥ ያሉትን ሀሳቦችና ስሜቶች በማወቅ በመገንዘብ ሰላምን፣ ፍቅርን፣ ደስታን እነዚህን ነገሮች በአግባቡ ማድረግ የሚችል ከዛም በላይ ደግሞ መንፈሳዊው አካል ውስጥ ያሉትን ሀሳቦች ያሉትን ፍላጎቶች ማቴሪያል ወርልዱ ላይ ኤግዚስት እንዲያደርጉ የመቻል ትልቅ ጥበብ ይኖረዋል ማለት ነው። ተጽዕኖ ፈጣሪ የሆኑ ሰዎች እንደዚህ ይቻላል ያስባሉን ሰዎች ሊሰሩ አይችሉም የተባሉት ነገሮችን የሰሩ ሰዎች እነዚህ ሰዎች የሰውን እውነት የያዙ ሰዎች ናቸው። እኛ ግን ባለማወቅ እነዚህን ሰዎች ግማሾቹን ወደ ሃይማኖቱ ግማሾቹን ወደ ሳይንስ እንከፍላቸዋለን እንጂ እነዚህ ሰዎች ከሳይንሱም እውነት ከሃይማኖቱም እውነት በላይ የሆነውን የሰውን ልጅ እውነት የያዙ ናቸው። አሁን ለምሳሌ ሳይንስ መንፈሳዊነትን አይቀበለውም። ነገር ግን ሳይንቲስቶች ግን መንፈሳዊነትና ሳይንስ የአንድ ሳንቲም ሁለት ገጽታዎች ናቸው፣ አብረው የሚሄዱ ነገሮች ናቸው የሚል እምነትና እሳቤ አላቸው ሳይንቲስቶቹ። ሳይንስ የተባለው ተቋም ወይም ሳይንስ የተባለው ነገር ግን መንፈሳዊነትን አይቀበለውም። ቢኮዝ አንድ ነገር ተቀባይነት እንዲኖረው የራሱ መስፈርቶች ስላሉትና በዛ መስፈርቶች መሰረት ደግሞ መንፈሳዊነት የሚለው ቲዮሪ ተቀባይነት ሊያስገኝ የሚችሉ ወይም ደግሞ የሳይንስን መስፈርቶች ሊያልፍ ስለማይችል ማለት ነው። ስለዚህ እነዚህ ትልልቅ ግኝቶችን ያገኙልን ሰዎች ግኝቶቻቸው በሳይንስ ስም ቢጠሩም እነዚህ ሰዎች ግን መንፈሳዊነትና ሳይንስ የአንድ ሳንቲም ሁለት ገጽታዎች ናቸው፣ አብረው የሚሄዱ ነገሮች ናቸው የሚል እምነትና እሳቤ ያላቸው። ይህ ማለት
ይህ ማለት ቅድም እንዳልኳችሁ ሰው የማቴሪያል ጥቅምና የመንፈስ ጥቅምን ይፈልጋል እንዳልኳችሁ። እነዚህ ሰዎች የመንፈስና የማቴሪያል ጥቅሙን ለራሳቸው መመገብ ስለቻሉ ነፍሳቸውን ኦር መንፈሳዊ አካላቸውን ማዳመጥ ስለቻሉ የፍጥረታዊ አካላቸውን ግዴታ መወጣት ስለቻሉ፣ የፍጥረታዊ አካል ግዴታ ማለት መብላት፣ መጠጣት፣ መልበስ ነው። እነዚህን ነገሮች ለማግኘት ደግሞ መስራት አለ። እነዚህን የመሳሰሉትን ግዴታዎችን ፕላስ ደግሞ የሆነ ነገር ሰክሰስ ማድረግ፣ ለምሳሌ ቋሚ የምግብ ጥያቄን ቋሚ በሆነ ደረጃ ሊፈቱልኝ የሚችሉ ነገሮችን ለመመስረት ቋሚ የሆኑ አሁን ለምሳሌ መብላት፣ መጠጣት፣ መልበስ የመሳሰሉት የፍጥረታዊ አካል ጥያቄዎችን በቋሚነት ደረጃ ሊመልስልኝ የሚችል ነገርን ለመገንባት ፍጥረታዊ ግዴታ ይሄ የስጋችን የፍጥረታዊ ግዴታዎችን መወጣት ይኖርብኛል። የሆነ ትልቅ ቢዝነስ ትልቅ ካምፓኒ ክሬት ለማድረግ ማለት ነው። ይህንን ነገር ከመንፈሳዊ ጥቅማችን ከመንፈሳዊ ፍላጎታችን ጋር አናበን አንደርስታንድ አድርገን ገብቶን ተረድተኑ ማስኬድ ስንችል የዛኔ ጥበብ ይኖረናል ማለት ነው። ይሄ ጥበብ ደግሞ መንፈሳዊ አካላችንንም ፍጥረታዊ አካላችንንም በአግባቡ በቁሳዊውም በመንፈሳዊውም ፍሬ መመገብ እንችላለን ማለት ነው። ወርድ ላይ በሚገባ ሰርቫይቭ አድርገን ለእኛም ለቤተሰቦቻችንም ተርፈን እንድንጨርስ ያደርገናል ማለት ነው። ነገር ግን ወደ አንድ ጎን ማጋደሉ ግን ይጎዳናል እንጂ አይጠቅመንም። እስቲ የሃይማኖት ተከታዮች አሁን ላይ ልክ ሃይማኖት ውስጥ እንዳሉት የሃይማኖት ሰባኪዎች እየሆኑ ነው። ዝም ብዬ ሳይ እንደዛ ነው እየሆኑ ያሉት። አሁን ላይ ምን አይነት ጥያቄ ይፈጥርብኛል? በሃይማኖትና በሃይማኖት መካከል ያለውን ልዩነት ያክል ይመስለኛል በሃይማኖት ተከታዮችና በሳይንስ ተከታዮች መካከል ያለው ልዩነት በሃይማኖትና በሃይማኖት መካከል ያለውን አይነት ልዩነት እየመሰለኝ መጥቷል ማለት ነው። የሰው ከሳይንስም ከሃይማኖትም በላይ የሆነው የሰው ልጅ እውነት ማለት ይሄ ነው። መንፈሳዊ አካልንና ፍጥረታዊ አካልን መረዳት ማወቅና እነዚህን ነገሮች አናበን ማድረግ መቻላችን ማለት ነው። ስለዚህ ከዚህ በኋላ መንፈሳዊ አካላችንን ለመረዳት መሞከር፣ መንፈሳዊ አካላችንን ለማዳመጥ መሞከር። ምንድነው ፍላጎቱ? መንፈሳዊ አካላችን ላይ ያሉት ሀሳቦች ሳይንስ ከነገረን ሃይማኖት ከነገረን ውጪ ራሳችንን ነፃ አድርገን እነዚህ ሁለት ተቋማት ከሰሩልን ቅጥሮች ባሻገር ያለውን የመንፈሳዊ አካላችንን እሳቤ፣ ስሜት፣ ፍላጎቶችን፣ ውሳኔዎችን በመመርመር በማዳመጥ ከሁለቱ እውነት በላይ የሆነውን የሰውን እውነት መያዝ መጨበጥ እንችላለን። እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቀጣይ ቪዲዮዎችን ጠብቁ። አመሰግናለሁ።